ናስተልኝ ተመልካቾቻችን እንዴት ናችሁ? በጌታ ስም እንደገና ሰላም ልላችሁ ፈልጋለን። ይህ በየሳምንቱ የሚተላለፍላችሁ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። የሚተላለፈውም ደግሞ ከዚህ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያ 7ኛ ቀን አድቬንቲስት ቤተክርስቲያን ነው እና እንግዲህ ሳምንቱ ጥናታችንን ነው ቀጥለናል። ዛሬ የምናጠናው 11ኛው ትምህርት ይሆናል። 11ኛው ትምህርት ስለ ሩትና አስቴር የሚናገር ትምህርት ነው። እነዚህ ሁለት መጽሐፍ ቅዱስ እህቶች በጣም ትልቅ ትምህርት ያስተምሩናል። በነዛ ውስጥ እንግዲህ በሳምንቱ ሙሉ እስከዛሬ ድረስ በነበረን ጥናታችን ሁሉ ስንመለከት የነበረው ስለ መጽሐፍ ቅዱስ ምልክቶች፣ ምሳሌዎች፣ በዛ ላይ ደግሞ በነዛ ስለ መጨረሻው ጊዜ ሊሆን ስላለው ነገር ስናጠናት ስንመለከት ነበር። በተለያዩ ታሪኮች ይህንን ነገሮች አይተናል። ዛሬ ደግሞ የምናየው በእነዚህ በሁለት እህቶች ታሪክ መጽሐፍ ቅዱስ በስማቸው የተጻፈ መጽሐፍ ቅዱስ ክፍል እንግዲህ ነው የምናጠናው እና ከዛሬም ጥናታችንን አብረውኝ የሚያጠኑ ሁለት ወንድሞች አሉ። ወንድማችን ዶክተር ተስፋዬ እና ወንድማችን ጥበቡ ከኔ ጋር ናቸው እና እንግዲህ እግዚአብሔር መንፈስ ከመካከላችን ተገኝቶ ጥናታችን እንዲባርከን ለእኛም ባጠና ነው መልእክት መኖር እንድንችል እናንተም ደግሞ ከኛ ጋር የምትካፈሉ ሰዎች በሰማችሁት መመላለስ እንድንችል ቃሉ እንዲገባን መንፈስ ቅዱስ እንዲያስተምረን ራሳችንን ዝቅ ስናደርግ ወንድማችን ጥበቡ በጸሎት ይመራናል። እንጸልይ። በሰማይ በምድር ታላቅ ሁሉን የምትችል ሁሉን የምትገዛ ማሪና ይቅር ባይ የዘላለም አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። እግዚአብሔር የዘላለም አባት ጠብቀን ሰላምን ጤናን ሰጥተን በዛሬው ዕለት በእንደዚህ አይነት ሁኔታ ተገናኝተን ቃልህን እንድንማማር ሌሎችም ደግሞ ከዚህ ከቃል ክፍል በረከትን እንዲቋደሱ ይህን የተለየ ድል ጊዜ ስለሰጠን እናመሰግናለን። እግዚአብሔር አምላክ ልቤን የሚያሞቀውን ቃልህን፣ ውስጣችንን የሚያድሰውን ቃልህን፣ ልባችንን በመንፈስ ቅዱስ የሚሞላውን ቃልህን፣ መንገዳችንን የሚያበራውን ቃልህን፣ ሕሊናችንን የሚያበራውን ቃልህን ዛሬም እንደ ወትሮ እንድትናገረን ዘንድ በመካከላችን እንድትገኝ ክርስቶስ ልባችንን ሐሳባችን እንድትቆጣጠር ዘንድ መልካም ፍቃድ ይሁን። በነገር ሁሉ ክብር፣ ማስተዋል፣ ጥበብን ስጠን። ሌሎችም ይህንን ቃል ሲሰሙ ሳለ እግዚአብሔር አምላክ እያንዳንዳቸውን ልብ በመንፈስ ቅዱስ አንተ ንካ፣ አትለየን። በኢየሱስ ስም አሜን። ተመሰግነውና መግቢያ ጥቅሳችንን በማንበብ ፕሮግራማችንን እንጀምራለን። የመግቢያ ጥቅሱ የተወሰደው ከአስቴር ምዕራፍ 5 ቁጥር 2 ላይ ነው። እንደዚህ ይላል። ንግስት አስቴር በአደባባዩ ላይ ቆማ ሲያያት ደስ አለው። እንግዲህ ንጉስ አሽዌሮስ ነው፣ አሲሪያ ንጉስ ነበርና በእጁ የያዘውን የወርቅ ዘንግ ዘረጋላት ይላል። ንጉሱን ለማየት ማንም ሰው ሲገባ ፈቃድ ማግኘት ነበረበት። ያለ ፈቃድ የሚገባ ሰው የሞት ቅጣት ይቀጣ ነበርና አሽዌሮስ እንግዲህ እዚህ ጋር አስቴር ያንን ዘንግ ሲዘረጋላት እንመለከታለን። አስቴርም ቀረብ ብላ የዘንጉን ጫፍ ነካ ይችላል። እንግዲህ የመግቢያ ጥቅሳችን በዚህ ላይ የተነገረ የሚጻፈው እና ይሄ ማለት ምን ማለት እንደሆነ እንመለከታለን። እንግዲህ ዛሬ የምናጠናው ነግራችኋለሁ። የሩትና የአስቴር መጽሐፍ ነው። ስለ መጨረሻ ቀናቶች ስናጠና በጣም ሰነበትን። እንግዲህ 10 ሳምንት ያጠናነው ሁላችንም የዚህ የመጨረሻ ጊዜ መድረሱን የሚሰማን ይመስለኛል። እኔ በተለይ በራሴ በግሌ ክርስቶስ መምጣት በጣም ቅርብ እንደሆነ እናውቃለን እና እግዚአብሔር ለዛ አመሰግናለሁ። ይህንን መጽሐፍ እንደገና እንድናጠናና መጽሐፍ ቅዱስ በተለያዩ ቋንቋዎች በተለያዩ ሰዎች ታሪኮች ውስጥ መምጣቱን የሚያመላክቱ ነገሮችን እያስተማረን በእንደዚህ አይነት መልክ መቅረቡ በጣም ደስ ብሎኛልና እንግዲህ ዛሬ ትኩረታችን በእነዚህ ሁለት እንሰቶች ዙሪያ ይሆናልና
ያንን ቃል ብዙ አላውቀውም ነበር። ከዚሁ ከሰንበት ትምህርት ያገኘሁት እና በእነዚህ ሁለት እህቶች ዙሪያ ነው የምናጠናው እና ሩትና አስቴርን ሁላችንም የእነሱን ታሪክ እናውቃለን። አስቴር ከእስራኤል ወገንም ብትሆን ጥበቧ፣ ውበቷ እንደገና ደግሞ ለንጉሱ ደግሞ ንግስት ሆና መቀመጧ ህዝቧ ልክ ምንድን ነው ጂኖሳይድ ነው የምንለው አይደለ? ጂኖሳይድ በታወጀበት ሰዓት እነሱን ለማዳን ያሄደችበትን መንገድ እንመለከታለን። በዛ ውስጥ ደግሞ የምንመለከታቸውን ሰዎች አሉ እና አማን ለነሱ አይነት ሰዎች፣ ክፉ ሰዎች፣ አንዳንድ ሰዎች የክፋታቸው ጥግ የት ድረስ እንደሚደርስ በጣም ነው የሚገርመው እና የዚህን ሰውዬ ክፋት ጥጉ እስከ መቼ እስከየት እንደደረሰ በአንድ ሰው ምክንያት ብቻ ያለ መርዶኪዎስን በዛ ውስጥ እንመለከት እንችላለን። ግን በመርዶኪዎስ አማካይነት አይሁድን ሁሉ ከምድር ለማጥፋት የሄደበት ጥግ በጣም የሚገርም ነው እና እግዚአብሔር ደግሞ ታላቅ አምላክ ነው እና እውነተኛ ፍትህ ከእግዚአብሔር ነው የሚገኘው እና እግዚአብሔር የሚያመጣውንም ፍትህ በዛ ውስጥ እንመለከታለን። በዛ ታሪክ ውስጥ ወደ ሩት ሰሞን ስንመጣ እንግዲህ ሩት እስራኤል አይደለችም፣ ሞዓባዊት ነች። በሌላ መልኩ ካየናው ደግሞ አህዛብ ነበረች እና አንዳንድ ጊዜ ስለ አህዛብ እና ስለ እስራኤል ልጆች ስናወራ የጳውሎስ ታሪክ ላይ ሄደንም ነው። አሁን ወደ ክርስቶስ ግን መጽሐፍ ቅዱሳችን ስንመለከት ከመጀመሪያ ጊዜ ጀምሮ እግዚአብሔር አህዛብን ሊቀበል እንዳለ የሚያሳዩ ታሪኮች አሉ። አንደኛው የሩት ታሪክ ነው። ሌላው ደግሞ ስንመለከት ከሩትም አልፎ ረሃብን እናገኛታለን በእስራኤል ታሪክ ውስጥ። እነዚህ ሁለት ሴቶች ደግሞ በአዲስ ኪዳን ላይ በክርስቶስ የዘር ሐረግ ውስጥ ተጽፈውልን እናገኛለን። ክርስቶስ የመጣበትን መንገድ እንግዲህ በዛ ውስጥ እናያለን። ስለ ቦዔዝ ታሪክ እናጠናለን። አስቴርን አንስተን ቦዔዝ እናጠናለን። እንደዚሁም ደግሞ ስለ አቢሜሌክ ልጆች ከሌዮን እና አንደኛው ወንድሙ ስሙ ራሱ ጠፋኝ፣ ወንድሞች ያሉ ያግዙኛል። ለእሱን ታሪክ እናጠናለን። እነዛ ሁሉ እንግዲህ ረሃብን ሸሽተው 10 ዓመት በባዕድ ምድር እንደተቀመጡ እንመለከታለን እና በዛ ጊዜ ውስጥ የሆነውን ጥግ የደረሰባቸውን ነገር እንዴት እግዚአብሔር መልሶ እንደታደጋቸው በእነዚህ ታሪክ ውስጥ እንመለከታለን ማለት ነው እና የዛሬው ትምህርት በጣም ሰፋ ያለ ትምህርት ነው፣ ግን በአጭሩ ነው የምናቀርበው። ምክንያቱም እንዳያችሁት አቀራረባችን ሁኔታ ሁሉ እንግዲህ ከክርስቶስ ምጽአት በመጨረሻው ዘመን ሊሆን ስላለው ምልክቶች ስለምናጠና ከነሱ ታሪክ የምንመለከተውን ክፍሎች ብቻ ነው እያነሳን የምንመለከተው እና አንዳንድ ጊዜ ዲፕ ላንገባ እንችላለን። ግን እያንዳንዳችሁ እኛ መጽሐፍ የምናጠናበት መጽሐፍ ባይኖራችሁም የአስቴር እና የሩት መጽሐፍ ስላላችሁ ከዛ መከታተል ትችላላችሁ ብለን ተስፋ እናደርጋለን። እንግዲህ በዚህ መንፈስ እንግዲህ ወደ ፕሮግራማችን እንቀጥላለን እና እንግዲህ ወደ ወንድሞችን እንግዲህ እየጠየቅኳቸው እግዚአብሔር ያስተማራቸውን ነገር ያካፍሉናል ማለት ነው። የመጀመሪያውን ጥያቄ የምጠይቀው ለዶክተር ተስፋዬ ይሆናል እና ርዕሱን ስንመለከት ረሃብ በዳቦ ቤት ይላል እና እንዴት አድርጎ ነው ዳቦ ባለበት ቤት ረሃብ ያለው የሚል አይነት ጥያቄ ላመጣብን ይችላል እና በዛ ውስጥ እንግዲህ የነ ሩትን ታሪክ የምንመለከትበት ሁኔታ ሊኖር ስለሚችል እንግዲህ ጊዜውን ለሱ ሰጠና ረሃብ በዳቦ ቤት የሚለውን ተስፊሽ እንዴት ነው የምታየው? አመሰግናለሁ ወንድሜ ዮኒ። ደስ የሚልም የሆነ ትንሽ የሆነ ግራም የሚያጋባ ይመስላል። ዳቦ ባለበት ስፍራ እንዴት ረሃብ ሊኖር ይችላል ብለን እናስባለን፣ ወይም ያንን ጥያቄ ልንጠይቅ እንችላለን። እንግዲህ የምናስበው ዳቦ ካለ ጥጋብ ነው። ይሄ እንግዲህ በቤተልሔም የተካሄደ ታሪክ ነው። ታሪኩ የተፈጸመው በቤተልሔም። ቤተልሔም ማለት ደግሞ ትርጉሙ ያው ቤት ነው። ቤተልሔም የዳቦ ቤት የሚል ትርጓሜ አለ። ቤተልሔም የዳቦ
ቤት። እንግዲህ ታሪኩን አንተም እንደነካካኸው በኑኃሚን እና አቤሜሌክ ቤተሰቡ ጠቅላላ በረሃብ በመከሰቱ ምክንያት ቤተልሔምን ትተው ሄዱ። በጣም ነገሩን ስናየው ግራ የሚያጋባ ነው። ለሌሎች ዳቦ በሚሰጥበት ስፍራ፣ የጥጋብ በሆነበት ስፍራ፣ ጥጋብ በነበረበት ስፍራ እንዴት ረሃብ ሊከሰት ቻለ? እንግዲህ ይህንን ስፍራ ስናጠናው ምንድነው እሱ የሄዱበትም ስፍራ ግራ የሚያጋባ ነው። ወደ ሞዓብ ነው የሄዱት። ሞዓብና እስራኤላውያን ወዳጆች አልነበሩም። በወቅቱ ግን ብዙም ጦርነት ባይኖርም እነርሱ በሄዱበት ሰዓት ላይ ግን ወዳጆች አልነበሩም። እንግዲህ ሴኪውርድ ከሆኑበት ወይም ደግሞ ደህንነት ከሚሰማቸው ስፍራ ተነስተው ወደ ሌላ ስፍራ ነው የሄዱት። ግን አሁን አንተ እንዳልከው ነው ነገሩ። ይሄ ቤተልሔም ማለት የዳቦ ቤት ነው፣ ጥጋብ ያለበት ነው። የሆነ ሰዓት ግን ድንገት ረሃብ ተከሰተ በዛ ስፍራ ላይ። ትንሽ ነገሩን ጠለቅ ብዬ ገብቼ ምናልባት አብራራለሁ እና ያ ነው ለመጀመሪያ ያክል። የእነሱን ታሪክ ስንመለከት እንግዲህ የደረሰባቸው መከራ ስንመለከት ሰዎች የሚያነሱት ጥያቄም አለ። ቤት እግዚአብሔር የፍቅር አምላክ ከሆነ በልጆቹ ላይ እንደዚህ አይነት ነገር ሊያመጣ ይችላል? አንዳንድ ሰዎች ከዛ ሁሉ የተነሳ ሊደርስባቸውም ካለው ነገር የተነሳ እግዚአብሔር የለም እስከ ማለትም የሚደርሱ ሰዎች አሉና ይህንን ጥያቄ ክፍላችንም ይጠይቃልና በዛ ላይ ያለን ሀሳብ ጨምረህ በአጠቃላይ በዛ ክፍል ከሁሉ ክፍል ሀሳብ በሙሉ አንድ ላይ ብታቀርብልን ደስ ይለኛል። መልካም። እንግዲህ ሀሳቡ በዛ ላይ ተሞርኩዞ ነው። ግን ተቺዎች የሚሉት ይላል የሰንበት ትምህርቱ እግዚአብሔር ቢኖር በዚህ መከራ በበዛበት ምድር እንኖር ነበር የሚል ጥያቄን ይጠይቃል። አንድ ግን ማስተዋል የሚገባ ነገር አለ። እውነት ነው፣ በምድራችን ላይ መከራ አለ። እንደውም አሁን ስንመለከት የመከራ ጫፍ ነው። በጣም ብዙ ስቃይ አለ። ግን እግዚአብሔር ደግሞ የምድር ታሪክ የሚያበቃበትን ጊዜ ወስኗል፣ ወይም ደግሞ ያ እንዳለ በመጽሐፍ ቅዱስ ተናግሯል። ምንድነው እሱ? በራእይ ምዕራፍ 21 ከ3 እስከ 5 ስንመለከት ስለ አዲሲቱ ሰማይና አዲሲቱ ምድር ይናገራል። ከዚህ ምድር ባሻገር መከራ፣ ስቃይ ስለማይኖርበት ምድርም ይናገራል። አዎ መከራውን፣ ስቃዩን ሰዎች ሲመለከቱ ያንን ጥያቄ ይጠይቃሉ። ነገር ግን ደግሞ አንድ ቀን እግዚአብሔር በቃሉ የተናገረው ምንድነው? ለዚህ ፍጻሜን ያበጃል። አሁን ለምናያቸው ለሚከሰቱ መከራዎች እግዚአብሔር ምን ፍጻሜን ያበጃል። ሌላው ክፉ ነገር ሲደርስ ጣልቃ ገብቶ ለመቀልበስ የሚችል አቅም የለውም ብለው እግዚአብሔርን ይከሳሉ። በምድራችን ላይ ክፉ ነገር ሲሆን ኃጢአት ጎምርቶ እስከሚታጨድ ድረስ እግዚአብሔር ይጠብቃል። አንዳንዴ ክፉ ነገር ሲሆን እግዚአብሔር የሆነ ለማስቆም አቅም አጥቶ ሳይሆን፣ ነገር ግን ሰዎች ያንን የሚታጨድበት ጊዜ አለ። ጎምርቶ ሃርቨስት የሚደረግበት ሰዓት አለ። ያ ማለት የፍርድ ሰዓት አለ ማለት ነው። ሰዎች በብዙ ውጣ ውረዱ ስናልፍ እርሱ አንዳንዴ እግዚአብሔር ዝም ይላል። ዝም የሚለው ግን እግዚአብሔር በምን ምክንያት ነው? በራሱ ምክንያት ነው። ለተለያየ ምክንያት እግዚአብሔር ዝም ይላል። ግን ዝም ብቻ አይደለም የሚለው፣ እግዚአብሔር በዘመናት ታሪክ በነገሮች መካከል ጣልቃ ገብቶ እናያለን። ለምሳሌ ዘጸአት ምዕራፍ 3 ቁጥር 7 ላይ ምን ይላል? በግብፅ ያለውን የሕዝቤን ጩኸት ሰማሁኝ፣ ጩኸታቸውን አደመጥኩ ይላል እግዚአብሔር። ከ400 ዓመታት በኋላ እግዚአብሔር ሙሴን በመላክ ሕዝቡን ነፃ ሲያደርግም እንመለከታለን። ጣልቃ ገብቶ ነገሮችን ሲቀለብስ እናያለን። በዳንኤል መጽሐፍ ምዕራፍ 3 ቁጥር 12 ላይ ስለ ሚሳቅ፣ ሚድራቅ፣ አብደናጎም ታሪክ ስናይ
በእሳቱ ሲጣሉ የእርሱን አብሮነት እንመለከታለን። እንደዚሁም በዳንኤል ምዕራፍ 6 ከቁጥር 16-17 ላይ ስንመለከት ዳንኤል በአንበሳ ጉድጓድ ሲጣል የእግዚአብሔርን ጣልቃ ገብነት እንመለከታለን። ምንድነው እሱ? እውነት ነው መከራዎች አሉ። እግዚአብሔር ግን አስፈላጊ በሆነ ሰዓት ላይ ደግሞ ጣልቃ ሲገባ እንመለከታለን። የምድራችን ግን መከራ የሆነ ማብቂያ አለው። አንድ ጊዜ እግዚአብሔር በቃ የሚልበት ሰዓት አለው። አሁን ለምንድን ነው የተፈቀደው? በምድራችን ላይ ያለውን እርኩሰት፣ ኃጢአት፣ የሆነ ኃጢአት ብቻም ሳይሆን የኃጢአት ጫፍ የደረሰ ሁሉ ይመስላል። ይህን ስንመለከት ምንድን ነው እሱ? ምድር ለመታጨድ እንደደረሰች እናያለን። እግዚአብሔር ግን እኛ እንድን ዘንድ እድሉን ወይም ደግሞ አጋጣሚውን ሊሰጠን ስለሚፈልግ በትዕግስት እኛን ይጠብቀናል ማለት ነው። አመሰግናለሁ። እዚሁ ክፍል ላይ ስለ የምርጫ ነፃነታችንም ይናገራል። ፍሪ ዊል ብለን የምንጠራውን ነገር እና አንዳንድ ጊዜ ደግሞ ሁሉ ነገር የሚሆነው እግዚአብሔር አደረገውን ብለን መውሰድ የለብንም። ዲያብሎስ ያው በምርጫችን የምናደርገው ነገር አለና እግዚአብሔር ምርጫ ነፃነትን ሰጥቶን እንደገና ደግሞ እጃችንን ይዞ ደግሞ የሚያስቆመን አምላክ አይደለም። ክፉ ነገር ለማድረግ ስንፈልግና እነዚህ ነገሮች ይጣረሳሉና እግዚአብሔር ምርጫ ሰጠን የምንልበት ምክንያት ለዚህ ነው። እና ብዙ ጊዜ አደጋዎች፣ ጉዳቶች ሲመጡ የሚሆነው እግዚአብሔር ስላደረገው ሳይሆን ሰዎች ልጆች በኃጢአታቸው ምክንያት የሚያደርሱት ነገር መሆኑን ማንቀርጣብ አለብንና ሁሉንም ነገር ወደ እግዚአብሔር መውሰድ ተገቢ ነው ብዬ አላስብም። የዛንም ሀሳብ መናገር ስለፈለኩ ነው። እውነት ነው። እዚህ ጋር ሌላ እኔም መጨመር የምፈልገው ሀሳብ ምንድን ነው? የሆነ ምንድን ነው የሚባለው? ሁለት ትዮች ነው የሚባለው፣ ንጽጽሮችን እንመለከታለን። ኑኃሚን ቤተሰቧን ሁሉ ጠቅልላ ሁሉ ነገር ከሞላበት ስፍራ ወዴት ሄደች? ወደ ሞዓብ ሄደች። በዛ ስፍራ ሄደች በኋላ ምንድነው እሱ? ብዙ ዋጋን ከፈለች። እንድትሄድ የራሷ ምርጫ ነው። በእርግጥ ከዛ ከታሪኩ ጀርባ እግዚአብሔር ሲሰራ እናያለን። ግን ደግሞ ይሄ የጥጋብን ስፍራ መታገስ መቆየት ሲኖርባቸው ስፍራውን ትተው ሲሄዱ እናያለን። ያ ምንድነው እሱ? አሁን አንተ እንዳልከው የምርጫ ጉዳይ ነው። በተመሳሳይ ደግሞ መልኩ በዘፍጥረት ምዕራፍ 3 ላይ ስንመለከት አዳም ከውድቀት በኋላ ሁሉ ከሞላበት ቤቱ ምን አደረገ? ለቀቀ። ስለዚህ እግዚአብሔር በዘፍጥረት ምዕራፍ 3 ቁጥር 19 ላይ ምን አለው? በፊትህ ላብ ትበላለህ። ይህ ሊሆን የቻለው በምርጫቸው ነው። ኃላፊነቱንም መውሰድ ነበረባቸው። ዓለም እንዲገዛልን ሆነን ብንፈጠር አሁን ለወደቀው ዓለም ደግሞ የመገዛት አደጋ ላይ ወድቀናል ማለት ነው። አይተን ከሆነ በብዙ ቦታ ላይ ጭቆና አለ፣ በመስሪያ ቤት፣ በተለያየ ቦታ ላይ። አሁን እንኳን ምድሪቱ ደግሞ የእግዚአብሔርን ባለጸግነት ደግሞ እናያለን። በእንደዚህ አይነት እንኳን ሁኔታ ላይ ሆኖ ምድሪቱ ታበቅላለች፣ ፍሬን ትሰጣለች፣ ዝናብ ይዘንባል ወቅቱን ጠብቆ። የእግዚአብሔርን ፍቅር እንመለከታለን። ይህንን ሀሳብ ለመጨመር ፈልጌ ነው። አሜን አሜን። እና እግዚአብሔርን በጣም አድርገን ነው የምናመሰግነው። እግዚአብሔር ፍቅር አልገባ ካለን እንግዲህ ፈጠረን፣ ራሱ ደግሞ መልሶ ሞተልን እና ከዚህ የበለጠ ፍቅር ምን አለና ያንን ሁሉ ልናስብ ይገባናል። የሚቀጥለውን ጥያቄ የምጠይቅ እንግዲህ ወደ አንተ ነው የምመጣው። ሩትና ቦዔዝ ይላል እዚህ ላይ እና ሩት ማን ነች? ቦዔዝ ማን ነው? ከነሱ ታሪክ ምንድን ነው የምንማረው? ቦዔዝን ታሪክ እንግዲህ አንስተን ደግሞ መቤዠት የሚባለው ነገር ይመጣልና ያንን ሀሳብ ይዘን አሁን ካለው ክርስቶስ ካደረገውም ነገር ጋር እንዴት ነው የምታየው የሚለውን አንተ ይፈልጋለሁ።
እሺ አመሰግናለሁ። ሩት እና ቦዔዝ ይላል ሰኞው ክፍል እና ቅድም መግቢያ ላይ እንደተጠቀሰው ሁለቱም ሴቶች በባዕድ ሀገር ያሉ ናቸው። አስቴር ከሀገሯ ተሰዳ በአሕዛብ ሀገር፣ ሩት ደግሞ ከአሕዛብ ሀገር ወዴት ወደ እስራኤል ሀገር መታ ነው የምናገኘውና የሁለቱም ነገር ተቃራኒ ይመስላል፣ ግን የሚያመሳስላቸውም ነገር እንዳለ እንመለከታለን እና ሁለቱም በባዕድ ሀገር መሆናቸው እንዳያመሳስላቸዋል። ያችኛዋ አሕዛብ ያችኛዋ ደግሞ አይሁድ ሆና በአሕዛብ ሀገር፣ አሕዛብ ሆና በአይሁድ ሀገር መኖራቸው ደግሞ የሚለያያቸው ነገር ይሆናል ማለት ነው እና ሩትን ስንመለከት የመጽሐፉን ባለ ታሪክ እሷ ነች እና በእሷ ስም ነው የተሰየመው መጽሐፉና በዚህ ክፍል ላይ ብዙ አይነት ትምህርቶችን እንመለከታለን ከስሟም ጭምር ማለት ነውና በኋላ ላይ ስሜ የሚቀየር ብላ ስታወራ ራሱ ኦኬ ስሜ ይቀየር ብላ ያወራችው ኑኃሚን ነች፣ ግን የእሷን ስም ትርጉም እንዳለ የምንመለከትበት ክፍል ነው። ምንድነው ታሪኩ በምዕራፍ 1 ላይ ሲነግረን ኑኃሚንና አቤሜሌክ ልጆቻቸውን ይዘው ወደ ሞዓብ ሀገር እንደሄዱ ይናገራል። ቅድም መግቢያ ላይ ተጠቅሷል። እዛም ደግሞ 10 ዓመት እንደቆዩ ማለት ነውና እዛ በቆዩበት ወቅት ላይ ኑኃሚን አጠቃላይ ቤተሰቦቿን እንዳጣች እንመለከታለን። እንጀራ ፍለጋ ነበር የወጡት እና እንጀራ የነበረበት ቤት ባዶ ሆኖ እንጀራ ፍለጋ እንደወጡ እንመለከታለን። ያም ደግሞ የሆነበት ምክንያት ከነሱ ኃጢአትና ከእስራኤላውያን በደልና ኃጢአት ምክንያት የተነሳ እንደሆነ ቅድም መግቢያ ላይ ተጠቅሶ እንመለከታለን እና በዛም በሄዱበት ሀገር የኑኃሚን ልጅ ነው ሩትን ያገባት እና ከዛ በኋላ ነው ቤተሰብ የሆኑት። እነሱም ሲሞቱ ኑኃሚን በኋላ ላይ ወደ አገሯ ለመመለስ ስታስብ ሩት ከኑኃሚን ጋር ለመምጣት ከኑኃሚን ጋር ለመሆን እንደወሰነች መጽሐፍ ቅዱሳችን ግልጽ አድርጎ ይናገራልና እንደውም ሰው ሁሉ የሩትን መጽሐፍ ሲያነብ አንድ የማያልፈው ክፍል አለ እና ሩት ሕዝብሽ ሕዝቤ ነው አምላክሽ አምላኬ ነው ብላ ከኑኃሚን ጋር እንደመጣች እንመለከታለን እና እኔ በጣም የገረመኝ ቁጥር 14 ላይ መሰለኝ እንደዛ የሚለውና እነርሱም ድምጻቸውን ከፍ አድርገው እንደገና አለቀሱ። ከዛም ኦርፋ አማቷን ስማ ተሰናበተቻት ይላል። ሩት ግን ልትለያት ስላልፈለገች ተጠመጠመችባት። ከዛ ቁጥር 15 ላይ ኑኃሚን መልሳ እነሆ የባልሽ ወንድም ሚስት ወደ ወገኖቿ ወደ አማቷ ተመልሳለች፣ አብረሻት ተመለሽ አለቻት። ሩት ግን እንዲህ አለች ይላል፣ ተለይቼሽ እንዲቀር ወይም እንዲመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ ወደምትኖርበትም እኖራለሁ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በጣም የሚገርመኝ በቁጥር 17 ላይ የተቀመጠው ነገር ነው። በምትሞቺበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ቢለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ ብላ በነፍሷ ምላ ነው ከኑኃሚን ጋር የመጣችው እና በጣም ይገርም ኮሚትመንት ነበር ያየሁባት እና በጣም የምትገርም ሴት ናት።
እና በዚህ መልኩ ከኑኃሚን ጋር ወደ ቤተልሔም እንደመጡ እንመለከታለን። ቤተልሔም ሀገር ደረሱ። ከዛ በኋላ ይቺ ኑኃሚን ናት ብለው ሰዎች በቤተልሔም ሀገር ያሉ ሰዎች እንዳወሩ እንደተተራመሱ ነው የሚናገረው። ቁጥር 20 ላይ ሄደን በምንመለከትበት ጊዜና ኑኃሚን በዚህን ታይም ላይ ልቧ አዝኖ ሁለት ልጆቿን ባሏን አጣ ልቧ አዝኖ ባዘን ተቆራምዳ ባለችበት ታይም ላይ ሰዎች አይተዋት መጠቋቆሚያ እንዳደረጓት እንመለከታለንና ከዛ በኋላ ምንድን ያለችው ሲሜን ማረኩ ብላ እንደተናገረች እንመለከታለንና ስሟ ወላጆቿ ኑኃሚን ማለት ወላጆቿ ጥሩ ስም እንደሰጧት ነው። ደስታችን እንደማለት ይመስለኛልና እንደዛ አይነት ስም ነው የተሰጣት። ብዙውን ጊዜ አይሁዶች ደግሞ ደስ የሚላቸው ወንድ ልጅ ሲሆን አስባለሁና የሷም ስም ደግሞ ወላጆቿ ደስ እንደተሰኙባት የሚናገር ስም ተሰጥቷት እንደሆነ እንመለከታለን። እና የሩትም ስም ደግሞ በተመሳሳይ ትርጉም ያለው እንደሆነ እንመለከታለንና ጓደኝነት መያያዝ የሚል ትርጉም አለውና እንደ ስሟም እንደነበረች እንመለከታለን። ከኑኃሚን ጋር ላለመላቀቅ ተጣብቃ እንደቀራች እንደተጠማጠመችባት መጽሐፍ ቅዱሳችን ይናገራልና ክፍሉ በጣም ሰፊ ነው። ቦይዝም ደግሞ ተመሳሳይ የስሙ ትርጉም በመጽሐፍ ቅዱሳችን ውስጥ ተጽፎ እንመለከታለን። ምናልባት ይህ ስም የተወሰደው ሰለሞን ካቆማቸው ምሰሶች የአንዱን ስም ያዘ እንደሆነ እንመለከታለንና በአንደኛ ነገሥት ምዕራፍ 7 ቁጥር 21 ላይ ምሰሶቹ በቤተ መቅደሱ መመላለሻ ላይ እንደቆሙ እንመለከታለን። በስተደቡብ ላይ ያለውን ያቁም የሚል ስያሜ ሲሰጠው በስተ ደቡብ ላይ ያለውን ማለት ነው። በስተ ሰሜን ላይ ያለውን ደግሞ ቦዔዝ ብሎ እንደሰየመው እንመለከታለን። ይሄ መርከብ ወይም የሚሸከም ጠንካራ ጉልበት ያለው አይነት ነገር ስያሜ እንደሰጠው እንመለከታለን። ስያሜውም ይህንን የሚመስል እንደሆነ እናያለንና ኃጢአት ደግሞ ዛሬም ከዔድን ገነት በኋላ የምድር መልክ በመቀየር በኃጢአት በተበላሸው ዓለም ላይ ነው ያለነውና በዚህ ምክንያት ብዙ አይነት ችግሮችን እንጋፈጣለን። ዛሬ የኃጢአት ውጤት የሆኑ ችግሮችንና በዚህ ጊዜ ውስጥ ደግሞ እኛን የሚረዳን አንድ የተቤዠን እንዳለ ልንገነዘብ ይገባናል። በዛን ጊዜ ይችን ከባዕድ አገር የመጣችን ሴት ይረዳት አንድ ደግ ለጋስ የሆነ ሰው እንመለከታለን። ቦዔዝ ይባላልና ይህ ቦዔዝ የኑኃሚን ዘመዷ እንደሆነ እንመለከታለን። ደግና ጥሩ ሰው መሆኑ ብቻም ሳይሆን ዘመዳቸው እንደሆነ እንመለከታለንና በእስራኤላውያን ዘንድ ደግሞ በዘሌዋውያን ምዕራፍ 25 ቁጥር 25 ላይ እንደምናነበው ከወገኑ አንዱ ደይቶ ርስቱን ቢሸጥ የቅርብ ዘመድ መጥቶ ወገኑ የሸጠውን ይዋጅለታልና ይህንንም ሊያደርግ የሚችል ነው ማለት ነው። እና ይህንን ማግኘታቸው ደግሞ ታላቅ የምስራች ሆነ። ምክንያቱም ኑኃሚን ምናልባትም በዛም አገር ሆና ለተበደረችው ብድር መሬቷን ወይንም ርስቷን ልትሸጥ እንደሆነም ሰንበት ትምህርታችን ይናገራልና ይህንን ርስት የሚቤዥ
ዘመድ ለጋስ የሆነ ሰው እንዳገኘች እንመለከታለን እና ይህ ሰው ደግሞ በመጽሐፍ ቅዱስ የክርስቶስ ምሳሌ ሆኖ ተስተውሏል። የክርስቶስ ምሳሌ ሆኖ ተስተውሏል። ክርስቶስም እኛን ሊቤዠን የኛን መልክ እንደወሰደ ሰብያዊ ዘር እንደሆነ ሁላችንም የምናውቀው ነውና በማቴዎስ ምዕራፍ 12 ቁጥር 8 ላይ ማርቆስ 8:31 ላይ ሄደን ስንመለከት የሰው ልጅ ተብሎ ተጠርቷል። የሰው ልጅ ተብሎ ተጠርቷልና ክርስቶስ እኛን ሊቤዠን የኛ ዘመድ መሆን ነበረበት፣ የኛ ወገን መሆን ነበረበት። ሆኖም እኛን ከኃጢአት እርግማን ነፃ አደረገን፣ ዋጀን ማለት ነውና ዛሬ የህልውናችን ምስጢር እሱ ነው። ዛሬ ሊያሳርፈን የሚችል እርሱ ነውና እዚህ በኃጢአት በተበከለው ዓለም ላይ ልባችንን የሚያሳርፈው ሐሳባችንን የሚያሳርፈው ይህ ብቻ ነው፣ ኢየሱስ ክርስቶስን ማየታችን፣ የተቤዠን እንዳለን መገንዘባችን እና በዚህ ክፍል ላይ ይህንን ሐሳብ ነው ማንሳት የምወደው እና አመሰግናለሁ። በጣም ቆንጆ አድርገን ያቀረብከው አትሊስት ታሪኩን በደንብ ዳሰነዋል። አውት ኦፍ ቦክስ ዝም ብሎ የሚመጣብን ጥያቄዎች አሉ። ተስፍሽ በዛም አንተ ሀሳብ በዛው የሚቀጥል ነው። ስለመቤዠት አንተን ሀሳብ እየጀመርክ በዛ ውስጥ ያለውን ሀሳብ እያሰጣኝ ግን አውት ኦፍ ቦክስ አንዳንድ ጊዜ ኑአሚንን ታሪክ ስንመለከት አቢሜሌክ በሰራው በራሱ ስህተት ነው ብለው የሚያስቡ ሰዎች አሉ እና የመጣበት ነገር ሁሉ በራሱ ላይ ያመጣው ነው የሚለው። ሌሎች ደግሞ ረሃብን እንግዲህ መቋቋም ሲያቅት ለምን አትወጣም እና ለምን አትሰደድም እና አቢሜሌክ ጥፋቱ አልነበረም የሚሉም አሉ። እና እንዲሁ ሳስበው እንግዲህ በዚህ ላይ ሀሳብ እንድሰጡበት ፈልጌ ነው። ማወቅ ስለፈለግኩ ሁለታችሁም ጣል ታርጎ በኋላ ጥቤን መጥተው ሀሳብ ይሰጥበታል እና ሰው ሁሉ የዘራውን ያጭዳል የሚለውን ሀሳብ ጋር አያይዛችሁት ማለት ነውና በእውነት አቢሜሌክ ጥፋቱ ነበረው ወይ ከቤተልሔም ከዳቦ ቤት መውጣቱ፣ ወደ ባዕድ ምድር መሄዱ፣ ወደ ማያምን እንትን ጣዖት አምላኪዎች ጋር መሄዱ አርገና የሚያቀርቡት ሀሳብ እንደዛ ስለሆነ በዛ ላይ ሀሳብ ትሰጡበታላችሁ። ግን አንተ አሁን ስለመቤዠት ስለሆነ ይሄ ቦዔዝ መቤዠት በሚለው ሀሳብ ላይ ሀሳብ ሰጥበትና ያኛውንም ሀሳብ ጨምሩበት ማለት ነው። መልካም። መጀመሪያ ከዚህኛው ከክፍሉ ሄድና ቦዔዝ እንደሚቤዥ ነው የሚለው የማክሰኛው ክፍል። በጣም ደስ የሚል ንጽጽር አለው። በአጭሩ ለማየት ሞክራለሁ እና ምንድነው ቦዔዝ ማንን ቤዠ? ሩትን። ይገርማችኋል እዚህ ቦታ ላይ ቦዔዝ ሲቤዥ ምንድነው እሱ ሌላ መቤዠት የሚችል የቅርብ ዘመድ ነበር። ያ ለዚህ ሰው ምንድነው ቻሌንጅ ነው። ያንን ቦዔዝ ሩትን ወዷል፣ ነገር ግን መቤዠት አይችልም። ያኛው ሰው አለ ማለት ነው። አይችልም ሳይሆን የሆነ መካከል ላይ እንደ ጋሬጣ ሆኖበታል። ክርስቶስ እኛን ቤዠን። በተመሳሳይ መልኩ ንጽጽሩን ስንመለከት ኤፌሶን ምዕራፍ 1 ቁጥር 7 ላይ ሌሎችንም ስፍራዎች ላይ ማየት እንችላለን። ክርስቶስ እንዴት አድርጎ እኛን እንደቤዠን። የሚገርማችሁ ክርስቶስ ደግሞ ልክ እኛን ሲቤዠን ሌላ ደግሞ አይ እኔ ባለቤት ነኝ ባይ ነበረ። ያ ማን ነው? ሴጣን። እኔ ባለቤት ነኝ፣ ኦነርሺፑ የኔ ነው የሚል እዚህ ጋር ሁለቱን ንጽጽር ማየት እንችላለን። በነገራችን ላይ ይህን ታሪክ የምነግራችሁ ሩት ምዕራፍ 4 ከ1 እስከ 12 ማንበብ እንችላለን። ቦዔዝ እዚህ ስፍራ ላይ ስናነብ ወደ ቤተልሔም የከተማዋ በር አደባባይ ነው ሄደው። ሽማግሌዎችም ፍርድም የተደረገው በዛ ስፍራ ላይ ነው።
ይሄ ወደ ቤተልሔም የከተማዋ በር አደባባይ። በሌላ ስፍራ ደግሞ ክርስቶስ የቅርብ ዘመዳችን ሆኖ ይህችን ዓለም ተቀላቀለ። ኦኬ ቤተልሔም አስተውላችሁ፣ በቤተልሔም ነው አይደል ኢየሱስ የተወለደ? በቤተልሔም ምን ሆነ? የዓለም አዳኝ የሆነው ክርስቶስ ተወለደ። ታዲያ ጌታ ኢየሱስ ክርስቶስ ሲወለድ ለቦዔዝ እዚህ ጋር ፍርድ የተደረገበት ስፍራ ነው። ቤተልሔም ጌታ ኢየሱስ ክርስቶስ ተወለደ። የተወለደው ለምንድን ነው? እሱ እኛን ለመቤዠት፣ ለማዳን፣ ለእኛ ለመፍረድም ነው። የክርስቶስ ኢየሱስ የማዳን ሂደት የሚጀምረው ኢቭን ብዙ ጊዜ በመስቀል ላይ ደህንነታችን እንደተፈጸመ አድርገን እናስባለን። የክርስቶስ ኢየሱስ በድንግል ማርያም በሆዷ በነበረ ሰዓትም ፓርት ኦፍ የደህንነታችን ክፍል ነው። ስንመለከተው መስቀል ክላይማክሱ ነው፣ ጫፍ የደረሰበት ነው። ስለዚህ የፍርድ ሂደትም ነው ማለት ነው። ምን ማለት ነው? ለእኛ እየተፈረደልን ነው ማለት ነው። እኛ በዳን ቁጥር ስለኛ ምን እየተደረገ ነው ማለት ነው? ክርስቶስ ኢን ፌቨር ኦፍ አስ ወይም ደግሞ በእኛ ምትክ ዋጋን እየከፈለ ነው ማለት ነው። አይታችኋል ሁለቱን ንጽጽር። በከተማዋ መግቢያ በር ፍርድ የሚሰጥበት ስፍራ ነበር ይሄ ስፍራ ማለት ነው ቤተልሔም። ወደዛ ስፍራ ነው ቦዔዝ ሽማግሌዎችንም ሌሎችንም ሰዎች የጠራውና ፍርድ የተደረገለት። በፍርድ ወቅት ለቅዱሳን ጌታ ኢየሱስ ክርስቶስ የሚፈርደው ለምንድን ነው? እሱ ስለሞተ ነው፣ ስለሚገባው ስለሚችል ነው። የቤዠን ደግሞ በደሙ ነው። በንጽጽሩ ስንመለከት ቦዔዝም ሩትን የቤዠው በምንድን ነው? እሱ ዋጋን ከፍሎ ነው። እነዚህን አስገራሚ ንጽጽሮች እዚህ ጋር ማየት እንችላለን። በመጨረሻ ለቅዱሳኖች ደግሞ ምን አለ? ይፈረድልናል። ለእኛ ይፈረድልናል፣ በዓለም ላይ ደግሞ ይፈረዳል፣ በሴጣን ላይ ይፈረዳል። ይህን በዳንኤል ምዕራፍ 7 ቁጥር 13 ላይ ስለ ፍርድ የሚናገረውን ሐሳብን ማንበብ እንችላለን። እና ያ የፍርድ ሂደት ነው። ወደዛ በጥልቀት መግባት አሁን አልፈልግም። ስለዚህ ንጽጽሩ ምንድነው? እሱ በቤተልሔም ቦዔዝ ሽማግሌዎችን ሰበሰበ ፍርድ እንዲደረግለት። ኢየሱስ ደግሞ በቤተልሔም ተወለደ። የደህንነታችን መሰረት የሆነው ኢየሱስ በዛ ተወለደ። ያለኛ ደህንነት መጀመሪያችንም እንደገና ደግሞ ፍርድም የተካሄደበት ነው። ሌላው ጌታ ኢየሱስ ክርስቶስ በደሙ ነው የቤዠን። ቦዔዝም ዋጋ ከፍሎ ነው የቤዠን። ከዚህ ጋር በተገናኘ መልኩ ቦዔዝ እንግዲህ ቅድም እንዳልኩት ሩትን ይወዳታል፣ ሊያገባት ይሻል። ነገር ግን ሌላ ከቦዔዝ ይልቅ ምን የሚችል ሊቤዥ የሚችል የቅርብ ደግሞ ዘመድ አለ። ይህ እንግዲህ ለቦዔዝ መሰናክል ሆኖበታል። ክርስቶስ ይወደናል። በእኛ ላይ የይገባኛል ጥያቄ ሊያነሳ የሚችል ደግሞ ማን አለ? ጠላት። በምርጫችን የቅርብ ዘመድ ያደረግነው ማለት ነው። በራሳችን ምርጫ ምን አድርገነዋል? የቅርብ ወዳጅ ዘመድ አድርገነዋል። ጌታ ኢየሱስ ክርስቶስ እኮ በምርጫ ነው አይደል የግል አዳኛችን አድርገን እንቀበለዋለን። ሴጣን ግን በቃ ካለ ምርጫችን ሁሉንም ኮንትሮል ማድረግ ይፈልጋል። ባለቤትነቱ የኔ ነው ይላል። የሴጣንን ባለቤትነት በኢዮብ ምዕራፍ 1 ከ6 እስከ 11 ማየት እንችላለን። በምድር ሁሉ ዞርኩ፣ ወዲህና ወዲህም ተመላለስሁባት ይላል። ሴጣን እንግዲህ በእግዚአብሔር ፊት ቀርቦ የሚለውን ነው። ይሄ የሚያመለክተው የእርሱ የባለቤትነቱን ለመግለጽ የተጠቀመበት ቃል ነው። በማቴዎስ ምዕራፍ 4 ከ8 እስከ 9 ስናነብ ዲያብሎስ የዓለምን መንግስታት ከነክብራቸው አሳየውና ለጌታ ኢየሱስ ማለት ነው፣ ወድቀህ ብትሰግድም ይህን ሁሉ ምን አደርግሃለሁ? እሰጥሃለሁ አለው። ባለቤቱ የኔ ነኝ፣ እኔ ባለቤት ነኝ ለማለት ነው ያ ሐሳብ። በይሁዳ ምዕራፍ 1 ቁጥር 9 ላይ ስንመለከት የመላእክት አለቃ የሆነው ሚካኤል እንኳን ስለ ሙሴ ስጋ ከዲያብሎስ ጋር በተከራከረ ጊዜ ጌታ ይገሥጻለው ይላል። እንግዲህ አስቡ፣ ሰይጣን ምንድነው? እሱ ስለ ሙሴ ስጋ እንኳን ተከራክሯል። ሌሎች መጽሐፍ ላይ ሄደን ስናነብ የሰይጣን ትልቁ ክስ ምንድነው? እሱ አይደለም ሙሴ የእግዚአብሔርን ሕግ አንደኛ
መጠበቅ አልቻለም። ሁለተኛ ለእግዚአብሔር የሚገባውን ክብር ለማን ወስዷል? ለራሱ ወስዷል ሙሴ የሚል ክስ ነው። ምክንያቱም ሰይጣን ምን ማለት ነው? እኔም እንደዛ አይነት ኃጢአት ሰርቻለሁ፣ ለዚህ ነው ከሰማይ የተባረርኩት ነው። እንግዲህ ይሄ ዲፌንድ የሚያደርግበት ፖይንት ነው። አስተውላችኋል? በዚህ ሁሉ ክርክር ውስጥ ምን አደረገ ግን? ጌታ ኢየሱስ ክርስቶስ ምን አደረገው? ሙሴን አስነሳው ማለት ነው። ይሄን ሐሳብ እንግዲህ ስንመለከት ሰይጣን ምናልባት አንዳንድ ፖይንቶች ይኖሩታል። ዘሁልቅ ምዕራፍ 20 ከ7 እስከ 13 ስናነብ እግዚአብሔር ሙሴን አለቱን ምን አድርገው ተናገረው ሲለው ምን አደረገው? አለቱን መታው። ስለዚህ የእግዚአብሔርን ሕግ አልጠበቀም። ሌሎች ሐሳቦችንም ማየት እንችላለን። ዘጸአት ምዕራፍ 7 1 ላይ እኔ ለፈርዖን እንደ አምላክ አደረግኩ። ይሄ እንግዲህ በሰማይ ሰይጣን ሲመኘው የነበረው ከአብ ወልድ መንፈስ ቅዱስ አንድ የሆነ የነርሱን የመሰገድ ወደፊት እንመጣበታለን ናፍቆቱ እንደሆነ እናያለን። ስለዚህ ያንን ይዞ ምን አደረገ? ክስን አቀረበ ማለት ነው። ስለዚህ የባለቤትነት መብቱ የኔ ነው የሚላል። ያንን የሰጠነው እኛ ነን። እንግዲህ በፈቃዳችን ምን አደረግን? በላያችን ላይ ሾም ነው። አሁን ግን ፈቃድን የሚጠይቅ አይደለም ሰይጣን። በግድም ቢሆን ምርጫችንን ለጌታ ኢየሱስ ክርስቶስ ካላስገዛም ሰይጣን በግድም ቢሆን የማን ነህ? የኔ ነህ ይላል። ከዛ ግን ነፃ ያደረገን የቤዥን ጌታ ኢየሱስ ክርስቶስ አለ። ቅድም አንተ ወደ ጠየቀው ጥያቄ ሲሄድ ነገሩ እንደዚህ ነው። መሄዳቸው ትክክል ነው ብለን አናስብም። በሌላ መልኩ ግን በመሄዳቸው ደግሞ ከታሪኩ ጀርባ እግዚአብሔር ሲሰራ እናያለን። ሩት የተገኘችው ከሞዓብ ነው። አንዳንድ ሰዎች ሲናገሩ የእግዚአብሔር እጅ እዚህ በታሪኩ ላይ ሲሰራ አታዩትም፣ ግን ሂድን ነው ይላል። ሂድን ነው የሆነ ተደብቆ፣ ግን ታሪኩን እግዚአብሔር ምን ሲያደርገው ሲያበጃቸው ሲያስተካክለው እንመለከታለን። ምክንያቱም ጌታ ኢየሱስ ክርስቶስ ከሩት ዘር ነው የተወለደው። በመንፈሳዊው ዓለም ትርጉም ስናመጣው ስንተረጉመው፣ ለምሳሌ በእግዚአብሔር ቤት በቤተልሔም በእግዚአብሔር ቤት አንዳንዴ ምን ይኖራል? ረሃብ እኮ ይኖራል እኮ። ቃሉን እያጠናን የሰንበት ትምህርት እየተጠና እየተሰበከን ምን ይኖራል? ረሃብ ይኖራል። ቤተልሔም የጥጋብ ስፍራ ነው። ብዙ የትንቢት መንፈስ ጽሑፎች አሉን፣ የጥጋብ ስፍራ ነው። ሆኖም ግን ምን እናደርጋለን? አንዳንድ ጊዜ ቤቱን ትቶ ለመውጣት ምንም ቢሆን ግን በቤተልሔም መቆየት ይሻላል። ረሃብም ቢሆን በቤተልሔም በእግዚአብሔር ቤት መቆየት የተሻለ ነው የሚል አመለካከት አለኝ። የሚገርም አመለካከት በጣም እኔም ራሴ ፐዝል አድርጎ የነበረ በሁለቱም በኩል ሄዳለሁ። በዚህም በዛም እያልኩኝ ተቸግሬ ነበረ። ግን የአንተ አመለካከት ደግሞ በጣም ለየት ያለ አመለካከት ነው እና እግዚአብሔር ለዛ አመሰግናለሁ። እና እውነት ነው በእግዚአብሔር እጅ መውደቅ ይሻላል። እና የሚቀጥለው ጥያቄ ለጥቤ ነው፣ ግን ጥቤ የለም መሰለኝ ወጥቷል። እንግዲህ የሮቡ ክፍል ስለ ሃማ ታሪክ ነው። ሃማና መርዶክዮስን ታሪክ እናውቃለን። ተስፍሽ እዛ ላይ ሀሳብ ካለ አላውቅም እና ጊዜውን ላንተ ልስጥህና ስለ ሃማን እና ሃማንን ከሰይጣን ጋር ኮምፔር ያደርገዋል እዚህ ላይ እና በተለይ እንግዲህ የመርዶክዮስንና የሃማንን ታሪክ ስንመለከት ሃማ እንግዲህ ትልቅ ስልጣን የነበረው ነበር በአሲሪያ። ከንጉሱ ቀጥሎ እንዳውም የንጉሱ ቀለበት ራሱ የተሰጠው ሰው ነበር የፈለገውን ነገር እንዲያደርግ እና ንጉሱንም ያሳመነበት መንገድ በጣም የሚገርም ነው። የእስራኤል ልጆችን ለማጥፋት ሲፈልግ የሸረበው ተንኮል፣ ያቀረበው ሀሳብ እነዚህ እስራኤላውያኖች ቴሮሪስቶች ናቸው የሚል ሀሳብ ያለው ይመስላል። እንግዲህ በአሁኑ በዘመናዊ ቋንቋ ካመጣ ነው ለአንተ ለመንግስት አስጊ ናቸው ብሎት ነው። እና ጥቂት ደግሞ የሚለው ጥቂት ህዝቦች ያለ በየቦታው በየስፍራው የተሸገሸጉ ነው የሚለው ያለው እና ንጉሱ እንግዲህ ቀለበቱን አውጥቶ ሰጠው፣ ሙሉ ስልጣን ሰጠው እና ያንን ሙሉ ስልጣን ተጠቅሞ በስልጣኑ ለማድረግ ጥረት ሲያደርግ
እግዚአብሔር ደግሞ ከሁሉም የሚበልጠው የንጉሶች ንጉስ ሆነ እንዴት እንደታደጋቸው እንመለከታለን። እና በዛ ውስጥ እንደ መርዶኪዎስ አይነት ሰዎች አንሰግድም የሚሉ ሰዎች በተለይ ይህ ጥያቄ የአምልኮም ጥያቄ ስለሆነ ነው እንግዲህ ያነሳን ያለ ነው። ከአምልኮ ጋር በጣም የተያያዘ ነገር አለው እና መርዶኪዎስ አልሰግድም ያለበት ምክንያት አለው። ለሃማ ክብር ለሚገባው ክብርን መስጠት ይገባናል እና አንዳንድ ጊዜ እኛም በህይወታችን እንደዚህ አይነት ነገር በተለይ በመጨረሻው ዘመን ሊያጋጥመን ይችላል በተለያዩ ሁኔታዎች አምልኮን በተመለከተና እንግዲህ ከሃማ ከሰይጣን ጋር እንዴት ነው የተያያዘው? በሃማ ታሪክ ውስጥ ምንድነው የምናገኘው የሚለውን ሐሳብ ኦኬ ያ አንድ እዚህ ጋር በጣም የሚገርም ንጽጽርን እንመለከታለን። አጠር አድርጎ ለማቅረብ ያክል በሉሲፈር እና በሃማን መካከል ያለውን ንጽጽር ስለ ሉሲፈር በሕዝቅኤል ምዕራፍ 28 ከ11 እስከ 15 ያለውን ክብር እንመለከታለን። ትንሽ ለማየት ያክል ምንድነው እሱ ቁጥር 13 ላይ 28 ሕዝቅኤል ምዕራፍ 28 ቁጥር 13 ላይ በእግዚአብሔር የአትክልት ቦታ ቤት ነበር፣ በኤድን ነበር። እያንዳንዱ የከበረ ድንጋይ አስጊጦህ ነበረ። ሰርዲዮን፣ ቶፓዚዮን፣ አልማዝ፣ መረግድ እያለ ብቻ ሰምፔር፣ እነዚህ ልብስህ የሚያብረቀርቅ ዕንቁ ወርቅ ነበር ይላል። የሚገርም እኮ ነው። የተዘጋጁትም አንተ በተፈጠርክበት ዕለት ነበረ። ጠባቂ ክሩብ ሆነህ ተቀብተህ ነበረ። ለዚሁም ሾምሁህ። በእግዚአብሔር ቅዱስ ተራራ ላይ ነበርክ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምሮ ምን እስከሚገኝብህ ክፋት እስከተገኘብህ ድረስ የሚገርም ክብር ነው የተሰጠው ማለት ነው። ቅድም እንዳልከው ነው ለሃማንም የተሰጠው ክብር በሁሉም ላይ። ሁለቱም ምን አላቸው? ክብር ያላቸው ነበሩ። ሉሲፈር ለምንድን ነው ያመፀው በሰማይ? አንድ ነገር እኮ ነው የቀረው አይደለ? ለአብ ወልድ መንፈስ ቅዱስ ይሰገዳል። ለሉሲፈር ግን ምን አይደረግም? አይሰገድም። ያ ነው እንግዲህ በውስጡ ትልቅ ኃጢአት የሆነበት ቅናቱ፣ የእግዚአብሔርን ልጅ ቦታ መመኘቱ፣ መታበዩ እና እዚህ ጋርም ስንመለከት ሃማንን በሚያልፍበት ሰዓት ላይ ሰዎች ሁሉ ወድቀው ይሰግዱለታል። አንድ ግን ቀጥ ብሎ የሚቆም ዕብራይስጥ አለ እና ቀጥ ብሎ በሚሄድበት ሰዓት ላይ ያ ማን ነው? እሱ ሞርዶኪዎስ ነው። ስለዚህ ሞርዶኪዎስ ለሃማን ምን አላደረገም? አልሰገደም። በዚህ ምክንያት ነው እንግዲህ ችግር የተፈጠረው። አስተውለን ከሆነ ንጽጽሩን ምንድነው እሱ ሃማን የፈለገው ምንድነው እዚህ ስፍራ ላይ? ስግደትን። ሃማን እኮ ያጣው የአምልኮ ክብርን ነው። ሰይጣንስ የፈለገው ነገር ግን ያጣው የአምልኮን ክብር ነው። እዚህ ጋር እነዚህን ንጽጽሮች ማየት እንችላለን እና በመጨረሻ ዘመንም እንደ ትልቅ ጉዳይ ሆኖ ሊመጣ የሚችለው ይሄ የወርሺፕ ጉዳይ ነው። የሶስቱ መልአክ መልእክቶች አሉ አይደለ? መጀመሪያው መልአክ መልእክት እግዚአብሔርን ፍሩ ክብርንም ስጡት የሚፈርድበት ሰዓት መጥታለችና፣ ሁለተኛው ከባቢሎን ውጡ፣ ሶስተኛው ደግሞ የአውሬውን ምልክት እንዳትቀበሉ። በዚህ ውስጥ የምንመለከተው ነገር አለ አይደለ? ምንድነው? ወርሺፕ በዚህ መካከል ላይ ነው ያለው። ምልክቱን እንዳትቀበሉ። የማይቀበሉ ሰዎች ምን ይሆናሉ? ስደት ይደርስባቸዋል። ስለዚህ ነገሩን ጠለቅ አድርገን ውስጡን ስንመለከተው ሰንበትም እዛ ውስጥ አለ እና ያ ደግሞ ከአምልኮ ጋር የተገናኘ ነው። የእግዚአብሔር ሕዝቦች በመጨረሻ ዘመን ላይ የሚከፍሉት ትልቅ ዋጋ ከአምልኮ አንጻር ነው። ይህንን በዘመናት የእግዚአብሔር ሕዝቦችም ከፍለዋል። እነ ዳንኤልም እነ
ሚሳቅ፣ ሚድራቅ፣ አብደናጎ የከፈሉት ዋጋ ነው ይሄ በዘመናት። ወደፊትም ትልቁ ኢሹ የሚሆነው ምንድነው? እሱ ይሄ የአምልኮ ጉዳይ ነው። ስለዚህ ሉሲፈር በሰማይ የተመኘውን እዚህ ጋር ደግሞ ሃማን በዚህ በምድር ላይ የተመኘው ይሄ ያጣው የአምልኮ ክብር እንደሆነ ይናገራል። ለዚህ ነው ሃማና ሴጣንን የሰንበት ትምህርቱ በተወሰነ ደረጃ አነጻጽሯቸው እንመለከታለን። ጥቤ ስለጠፋብን ነው እንግዲህ ወደ አንተ ውስጥ ገብተን እየፈተፈትን እያደነ የምትመለስ የመጣ እንኳን ተመልሰ ወጣ እና እንግዲህ ጥያቄው ትንሽ ፎርሙን ልቀይረውና አንተ ከመጣ አይቀር አሁን ለምሳሌ መጽሐፍ ቅዱስ ላይ ክብር ለሚገባው ክብርን ስጡ ይላል። ለገዢዎች ባለስልጣናት ተገዙ የሚል ቃል ተጽፎልናል ኤፌሶን ላይ ስንመለከት እና እንዳው በሀገራችን ታሪክ ማሁን ልጁ እየሳስበው በጃንሆይ ጊዜ እንኳን እንዳው መሬት ወድቀው እንኳን እስከ መስቀል ድረስ ደርሰን ነበርና እንወድቅ ነበርና በባህላችንም ደግሞ በጣም ኤልደሮችን ስንመለከት አጎንብሶ እንትን ማለት በጣም ተገቢ ነው ብለን ነው የምናስበው። እና ችግሩ ታዲያ ምንድን ነው? መርዶክዮስ ለምንድን ነው ለሃማን እምቢ ያለው? እና መርዶክዮስ ራሱ ይሄንን በህዝቡ ላይ ጣጣ ያመጣው ራሱ ነው ማለት ነው። እንዴት ነው የምታየው? አላከበርኩበት ነው። ጥሩ ጥያቄ ነው። መርዶክዮስ አንድ ነገር ያውቃል ብዬ አስባለሁ። እኔ የማክበር ችግር ይኖርበታል ብዬ አላስብም። ሊኖርበት የማይችልም። ምክንያቱም አንድ እግዚአብሔርን የሚያከብር ሰው ሰውን የማክበር ችግር አይኖርበትም። ለእግዚአብሔር የሚሰግድ ሰው እግዚአብሔርን በቤቱ የሾመ ሰው ማለት ነው። ምክንያቱም ይህንን ጥቅስ ያውቀዋል ብዬ አስባለሁ። አጠገብ ያለውን ወንድምህን የማትወድ እግዚአብሔር አምላክ እንዴት ልትወደው ትችላለህ የሚል ጥቅስ ያውቀዋል ብዬ አስባለሁ መርዶክዮስ። እና ሃማን የማያከብርበት ምንም ምክንያት አይኖረውም። ግን ለሃማ የማይሰግድበት ምክንያት አለ። ምክንያቱ ምንድነው? ስግደት የሚገባው ለሰማይና ለምድር ፈጣሪ ለእግዚአብሔር ብቻ መሆኑን ያውቃል። እና ሃማ ለዚህ ነው መርዶክዮስ ለዚህ ነው ለሃማ መስገድ እምቢ ያለውና ሃማንም ደግሞ ስንመለከተው የስልጣን ጥማት የነበረው ልክ ሰይጣን በሰማይ ላይ በልዑል ይመሰላለሁ ብሎ የስልጣንን ጥማት እንዳንጸባረቀ ሁሉ ሃማም የስልጣን ጥማት የነበረው ሰው ነውና ስልጣን አገኘው ብሎ ሁሉም ሰው ሊሰግድልኝ ይገባል የአምልኩኝ አይነት ነገር ነው የሱንም የሚናየውና ይህ ስላልሆነ ደግሞ እጅግ እንደተቆጣ እንመለከታለን። በተመሳሳይ ዘንዶ በሴቲቱ ላይ እንደተቆጣ አይነት ቁጣ ማለት ነውና እና መርዶክዮስ ይህንን ያላደረገበት ምክንያት ለዚህ ዓላማ ነው። አምልኮ የሚገባው ለእግዚአብሔር ብቻ፣ ስግደት የሚገባው ለእግዚአብሔር ብቻ ነው። ሰው በሰውነት ሊከበር ይገባዋል። ይህንን ስፍራ መቼም ሳይሰጠው የቀረ አይመስለኝም። እንግዲህ ሃማን የፈለገው እንዲመለክ ነው እንጂ ሌላ አይነት ጥያቄ አልነበረም። የክብር ጉዳይ ብቻ አልነበረም ነው የምትለው። በዛ ሀሳብ ነው በጣም አድርጌ እስማማለሁ። አለ ተስፊሽ እዛ ላይ ሀሳብ ካለ? ያ ነው እንግዲህ ያለው ነገር ብዙም የለውም። እና እንግዲህ ወደ ሐሙሱ ክፍል እንግዲህ ስንመጣ ለሁለታችሁም እንግዲህ 3 ደቂቃ 4 ደቂቃ ተጣችሁና በሐሙሱ ክፍል ላይ እንደዚህ ላለው ጊዜ ብሎ እንግዲህ ወደ መጨረሻው ዘመን ያመጣናልና በዛ ላይ ያላችሁን ሁለታችሁም ሀሳባችሁ እንድትሰጡ ጊዜ እሰጣችኋለሁ። ተስፊሽ ካንተ ጀምራለሁ። ከዛ ሀሳብ ይሰጠናል።
መልካም እዚህ ስፍራ ላይ እንግዲህ ልክ በነ አስቴር ዘመን እንደነበረው ሁሉ ወደፊትም መከራ ይኖራል። እዚህ የሰንበት ትምህርቱ ምንድን ነው የሚለው? በፊታችን እንዳሉ እነዚህ መከራ ፈተና ወቅቶች ስንመለከት ትኩረታችንን በታሪኩ ቃል ከተገባው መፍትሄ ይልቅ በመከራው ላይ የምናደርግ ከሆነ የትንቢት ጥናታችን ፍርሃትን መሰረት ያደረገ ሊሆን ይችላል። ስለዚህ ትኩረታችንን ወደፊት መከራዎች አሉ፣ ኢቭን አሁንም ይኖራሉ። እግዚአብሔር ግን በቃሉ ተናግሯል። ለዚህ ከፊታችን እነዚህ ያሉትን ፈተናዎች፣ መከራዎች የሚያሳልፈን እግዚአብሔር እንዳለ ማመን ይኖርብናል። በእግዚአብሔር ላይ ማድረግ፣ በጌታ ላይ ማድረግ፣ ተስፋ ማድረግ። ምክንያቱም ተስፋ ስላለን ማለት ነው። እዚህ አንድ አስፈላጊ የሆነ ነገር አለ። አስቴር ይላል ዘለል ብዬ ነው እና አስቴር ሃማ በሕዝቧ ላይ የከፈተውን ስደት ትጋፈጥ ዘንድ ብቻዋን አለመሆኗን ተገነዘበች። ማን ነው እሱ አብሯት የነበረው? ንጉሱ ከእሷ ጋር ነበረ እኮ። እሷ ብቻዋናማ ብትሆን እንዴት አድርጋ ማሸነፍ ትችላለች? በተመሳሳይ መልኩም በመጨረሻዎቹ ጊዜያቶች እንደዚህ በመከራ ውስጥ በተለያየ ነገር ውስጥ ስንገባ ንጉሱ ከጎናችን ይሆናል፣ እግዚአብሔር አምላካችን። ስለዚህ ምንድነው እሱ ያንን መከራ ለመጋፈጥ አንፈራም። እርሱ ምንድነው እሱ አሸናፊዎች ያደርገናል። በምናልፍባቸው በየትኛውም መከራዎች ውስጥ እግዚአብሔር አብሮን ይሆናል። ስለዚህ የሚያስፈራን ነገር አይኖርም ማለት ነው። ልክ እሷ እንደዛ በመከራ ውስጥ ስታልፍ ንጉሱ አብሯት እንደሆነ ሁሉ ይሄ የሰንበት ትምህርቱ የ1260 ቀናት ትንቢት አካል የሆነው የጨለማው ዘመን የሚባለው አለ። ለምሳሌ መገባደጃ ላይ እግዚአብሔር ሙሽራውን ከተሸሸገችበት ያወጣት ሲሆን ይኸውም የሶስቱ መልአክ መልእክት ቅድም እንዳልኩት እንድትናገር ለሚሽን ነው። እግዚአብሔር እኛን ያወጣ ነው እንደም ያስነሳ ለሚሽን ነው ማለት ነው። እነዚህ 1260 የሚባሉት ወይም ደግሞ 42 ወራት 3 ዓመት ተኩል እያለ መጽሐፍ ቅዱሳችን የሚናገራቸው የመከራ ጊዜያቶች ከዛ በኋላ በራእይ ምዕራፍ 12 ቁጥር 14 ላይ እንደዚህ የእግዚአብሔርን ትእዛዛት የሚጠብቁ የሚለው የእግዚአብሔር የተለየ ካራክተር ያላቸው እግዚአብሔር ለምንድን ነው እነዚህን የጠበቃቸው? የመጨረሻውን መልእክት እንዲናገሩ፣ ተልኳቸውን እንዲፈጽሙ። በብዙ መከራ ውስጥም ብናልፍ ንጉሱ ከኛ ጋር ነው። በዛ ውስጥ ግን እግዚአብሔር ደግሞ ተልኮውን በእኛ ሊፈጽም ይሻል። በዛ እንድንዘጋጅ እግዚአብሔር ይርዳል። አሜን። ታንክ ዩ ጥሩ። እሺ፣ በዚህ ክፍል ላይ ትንሽ ሀሳብ ለመጨመር ያክል ዶክተር ባነበበው ክፍል ላይ አሁን ከሰንበት ትምህርቱ በተጠቀሰው ክፍል ላይ ትንሽ ነገር መጨመር ፈልጋለሁና ዛሬ ከትንቢት ክፍሎች ጠንከር ያሉ መልእክቶች ሲሰበኩ ደስ የማይላቸው ሰዎች እንዳሉ ያነሳል ሰንበት ትምህርቱ እና እውነት ነው። አንዳንድ ሰዎች ደስ አይላቸውም፣ ልክ ናቸውም ብዬ አስባለሁ። ምክንያቱም የአንዳንድ ሰዎች አቀራረብ የሆነ መስመሩን የሳተ ይመስላል። እንዴት እንደዛ አልክ ልትሉኝ ይሆናልና ለምሳሌ አንዳንድ ሰው ስለ አውሬው ሲያወራ በቃ የአውሬው ታላቅነትን ዘግቦ ነው የሚቀመጠው። የአውሬውን አስፈሪነት ዘግቦ ነው የሚቀመጠው። አሁን የያዕቆብን መከራ ጊዜ ራሱ ብንወስድ የመከራውን ከባድነት የጊዜውን አስጨናቂነት ተናግረን ካበቃን በቃ እውነት ነው ሰው ያስፈራል። ግን ምንድነው መጽሐፍ ቅዱሳችን የሚናገረው? ዶክተር እንዳነሳው በዳንኤል ምዕራፍ 12ም እንደተቀመጠው በዛን ዘመን ለሕዝቡ የሚቆም ሚካኤል ይነሳል ብሎ ነው መጽሐፍ ቅዱሳችን የሚናገር። በመከራ ጊዜ ሚካኤል
የሚቆመው ከጎናችን ነው፣ ከህዝቡ ጎን ነው የሚቆመው። በነገራችን ላይ በዚህን ጊዜ ላይ ክርስቶስ በቤተ መቅደሱ ነው ያለው። ለኃጥኡም ለጻድቁም የምልጃን ስራ እያከናወነ ነው ያለው። ግን ይሄ አሁን የያዕቆብ የመከራ ጊዜ የሚለው የምህረት በር ከተዘጋ በኋላ የመጨረሻው መቅሰፍቶቹ በሚወርዱበት ታይም ላይ ነው ይህ የመከራ ጊዜ የሚሆነው እና በዚህም በመከራ ጊዜ ሚካኤል ከህዝቡ ጎን የተቆራረጠበት በጣም ተቆራረጠ። እንግዲህ ተቆራረጠ በአራት እየመጣ ነው ጥቤ እና ድምፁ በጣም ቁርጥርጥ ብሎ ነበረ። አሁን ኦልሬዲ ገብተዋል፣ ግን እንትኑ ብቻ ነው እንትን በቃ ድምፅ በጣም ተቆራርጦ ነበረ። ራስ ድምፁ ራሱ ያዕቆብ መከራ የደረሰበት ይመስል ነበር። ግን ከዛ ውስጥ ያገኘሁት ምንድነው የዘላለምን ህይወት ሊሰጠን እንደሚመጣ ጌታችን ኢየሱስ ክርስቶስ መከራ እንደሚደርስብን፣ ሚካኤል ደግሞ አብሮን እንደሚቆም እንደምንም ብዬ ለማዳመጥ ፍሬዟን ለማዳመጥ ሞክሬ ነበርና በዛ እናጠቃለውና ሁልጊዜ ያዕቆብ መከራ ሲመጣ የሚመጣብኝ ነገር አለ። ቁፋ የሚባል ወንድማችን ነበርና ቤተክርስቲያን ወደ 3-4 ጊዜ ሙቭ አድርገን ነበር ከቤተክርስቲያን ወደ ቤተክርስቲያን። አንድ አመት እየቀየን 2 አመት ቆይተን ሙቭ እናደርጋለን እና መጨረሻ ላይ በጣም ስርጭት ብሎት እንዴ ከዚህ የበለጠ ያዕቆብ መከራ አለ እንዴ ያለ አንድ ቀን ቤተክርስቲያን ላይ ቆም እና በጣም ትዝ እዚህ ጋር ምን አለ አንድ ትንሽ ነገር ብቻ ለመጨመር እውነት ነው። ምንድነው ብዙ ጊዜ አቀራረባችን ሰዎችን በሚያስፈራ መልኩ አድርገን እናቀርበዋለን። የመጨረሻውን ዘመን ስለ ንጉሱ ወይም ደግሞ ስለ እግዚአብሔር ታላቅነት እንረሳለን። እንዴት ከለላ እንደሚሆን እግዚአብሔር መልካም ነው፣ በመከራ ቀን ምንድነው መሸሸጊያ ነው። እንደዚህ ለሚጨነቁ ሰዎች ብዙ ጊዜ አንድ የምጠይቃቸው ጥያቄ አለ። ምንድነው እሱ? አንተ አሁን በጣም በጥሩ ቤት ውስጥ ብትሆን በውጪ ስለሚወርደው በረዶ ትጨነቃለህ? በቤት ውስጥ እያለህ እግዚአብሔር ምንድነው እሱ? በዛን ሰዓትም ለህዝቡ ምንድነው እሱ? ልክ በእንደዛ አይነት መልኩ መሸሸጊያ ማምለጫ። ስለዚህ መከራው አለ ይመጣል። አሁንም በብዙ እኮ ውጣ ውረድ ውስጥ እናልፋለን። ይሄው እኮ ነው ልምምዱ። ቅድም አንተ እንዳልኩ የያዕቆብ መከራ ጊዜ ከዚህ በላይ ነው ወይ? በግላችንም እኮ በጋራም እናልፋለን እኮ። በዚህ ውስጥ ደግፎ ያቆመን ማን ነው? እግዚአብሔር ነው። ግን ያኛው ምንድነው? በጋራ መከራው አንድ ላይ ሲሆን ልክ ለአይሁድ ህዝቦች በዛን ሰዓት ላይ ንጉሱ የሚገርም ነው። እንደው ንጉሱ እንኳን እኮ ከነርሱ ወገን እኮ አይደለም። እግዚአብሔር በተአምራት ከነርሱ ወገን እንዲቆም አደረገው። እግዚአብሔር አምላክ ግን ከዛ ንጉስ የሚለየው ምንድነው? ሁል ጊዜ ከህዝቡ ጎን የሚቆም አምላክ ሁል ጊዜ። ስለዚህ ያንን መከራ እንድናልፍ ያስችለናል፣ ጸጋንም ያበዛልናል። በጣም ቀረ ሀሳብ አለ ጥቤ? ለመጨረሻ ልዘጋው ስለሆነ ኧረ እኔ ምንም ማድረግ አልችልም። እንግዲያውስ ኔቶ ኮኔክሽኑ የሰራልኝ ስላልሆነ አይዞህ ምን ችግር የለውም። ብዙውን ጥሩ ነው ሄደው እና እቺ አንድ ቁጥርጥ የምትላለች አልፎ አልፎ፣ ግን ቆንጆ ነው ሄደው እና እግዚአብሔር እንደዛ እናመሰግናለን። ለነበረን ጊዜም እግዚአብሔር እናመሰግናለን። እንግዲህ በመጨረሻው ዘመን ሊቆምልን ያለው ታላቁ ሚካኤል ይቆምልናል ወንድሞቼ ብሎ ከማለት የማያፍረው ይላል ለዕብራውያን ላይ ያንን የሚናገር እግዚአብሔር ቃል ነው ያለን እና አንዳንዴ እውነት ነው እንደዚህ የሚያስፈሩ ነገሮች ስንትን ሲሉ መልእክቶች ሲመጡ ሰዎች ተሪፋይ ሊሆኑ ይችላሉ። ግን አንዳንዴ ደግሞ
ሊሰበክም የሚገባው ነገር ነው። ፍርድ ስላለ ኤግዛክትሊ ሊመጣ ያለው ነገር ሊሰበክ ያስፈልጋል። ሁልጊዜ ስለ እግዚአብሔርን ፍቅር ብቻ ሳይሆን የምናወራው ስለ እግዚአብሔርን ፍርድ እናወራለን አብረን። መስቀሉ ደግሞ ሁለቱንም ነው የሚናገረው። ፍትሐዊ አምላክም ነው የፍቅር አምላክ ነው እና ሁለቱንም እናወራለን። አንዳንዴ ሳስበው የሙሴ ፊትህን አሳየኝ የሚለው ቃል አንዳንዴ በጣም የሚገርመኝ ሙሴ ጀርባውን አይቶ ፊቱ እያንጸባረቀ ሲመጣ ቬል እንኳን እስኪ አድርግ ነው እስኪ ከተባለበት ድረስና እሱ አንዳንዴ ይመጣብኛል። ሌላው ከ10ቱ ትእዛዛት ከመስጣቱ በፊት ራሱ እግዚአብሔር ሲወርድ ሲጨስ ሰው በጣም ቴሪፋይድ ሆኖ ነበር እና እዛ ላይ የሚናገረው ቃል ምንድን ነው? ለሙሴ የሚናገረው እግዚአብሔር ራሱ የሚገርመኝ እግዚአብሔርን መፍራት በልባቸው ይገባ ዘንድ ይላል። አንዳንዴ እግዚአብሔር ሊፈራ የሚገባው አምላክ መሆኑን ልናስተውል ይገባናል ብዬ አስባለሁኝ። እና እንግዲህ እነዚህን ሁለቱን ሀሳቦች ይዘን ሰንበት ትምህርታችንን እንዘጋለን። ለነበረን ጊዜ እግዚአብሔር እናመሰግናለን። ሁለታችሁንም በጣም በጣም አድርጌ አመሰግናችኋለሁ። እግዚአብሔር ብርክ ብርክ ያድርጋችሁ። እንግዲህ ጨርሳለን። ተስፍሽዬ በጸሎት እንዝጋለን። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግናለን ስለ ጌታ ኢየሱስ ክርስቶስ ስላዳነን ፍቅር። ጌታ ሆይ ስለ ቤዥህን ዋጋን ከፍለ ስላዳንከን ሰዎች ስላደረግከን በህይወት ስላኖርከን ስምህ ይባረክ። ምንም እንኳን በብዙ ውጣ ውረድ ውስጥ ብናልፍ ተስፋ ያለን ሰዎች ነን። አንድ ቀን መጥተህ ወደዛ እንደምትወስደን አይናችንን አሻቀብን እናያለን፣ ተስፋ እናደርጋለን። እግዚአብሔር አምላካችን ሆይ በብዙ ውጣ ውረድ ውስጥ ስናልፍ የምናልፍበትን ጸጋ እንድታበዛለን፣ በዙሪያችን አጥር እንድትሰራ፣ አንተ ጠበቃችን ስለ እኛ እንድትፈርድልን እንጸልያለን። ስለ ሁሉም ተመስገን፣ ስለ ቃልህ ተመስገን። መኖር እንድንችልበት ደግሞ ጸጋህን አብዛለን። በኢየሱስ ስም አሜን።